ሰላም ጤና ይስጥልኝ እንደምን አላችሁ? ለዲናቸው ይመስገን። ዛሬ ከጓደኛዬ ከጋሹ ጋር ነው ያለሁት። ጋሹ እንግዲህ በሐዋሳ ውስጥ ፕሮፌሽናል በሚባል በኢንስታሌሽን ስራ ይታወቃል። ጎበዝና ታዋቂም ነው። ኢንስታሌሽን ብቻ አይደለም በነገራችን ላይ የሚሰራው ኤሌክትሪክ ምጣድ፣ ማሽኖች፣ አጠቃላይ የቤት እቃዎችን ይሰራል። በጣም ጎበዝ ነው። እንግዲህ ዛሬ እሱን ስለ ኤሌክትሪክ ምጣድ ጠይቋለሁ። ብዙ ነገር የሚመልስልን ነው የሚሆነው። እንግዲህ ከሱ ብዙ ነገር እንማራለን። እንግዲህ እሱ ሲያብራራልን ሲነግረኝ በደንብ መስማትና መከታተል ይኖርባቸዋል። እሱም ደግሞ የዩቲዩብ ቻናል ከ17,000 በላይ ተከታይ ያለው ቻናል አለው። እዛ ላይ የተለያዩ ትምህርቶችን እየለቀቀ ይገኛል። እዛም ገብታችሁ ቻናሉን ሳብስክራይብ አድርጋችሁ መከታተልና መማር ትችሉታላችሁ። ብዙ እውቀትና ብዙ ሙያ ማትረፍም ትችላላችሁ። እንግዲህ ለእናንተ ትልቅ አድቫንቴጅ ነው ይሄ። አሁን ጓደኛዬን ጋሹን ይጠይቋሉ። ጋሹ እንዴት ነህ? እንኳን ደህና መጣ። እግዚአብሔር ይመስገን እኔ በጣም ደህና ነኝ። እና ወንድሜ ያው እሱም የሚሰራው በዚህ ዘርፍ ላይ ነው። ያ ማለት ስለ ኤሌክትሪክ ምጣዶች፣ ስቶቮች፣ ጠቅላላ ጁስ ማሽን፣ ሽንኩርት ማሽን ሙሉ ሜንቴናንሶችን፣ የቤት ኤሌክትሮኒክስ እቃዎችን እንዲሁም ኤሌክትሪክ እቃዎችን ኮምፖነንቶችን እነሱን ሰርቪስ የሚያደርገና ጥገናዎችን የሚሰጥ ጀግና የሆነ ወንድማችን ነውና ስለሱ አንዳንድ ነገሮችን እነግራቸዋለን። ያም ማለት እሱም የሚጠይቀን ጥያቄዎች አሉ፣ ያልገባው አንዳንድ ነገሮች አሉ። በሱ ዙሪያ ላይ እንድንወሱ የሚለውን ነገር እኛም መልስ እየሰጠን የምንሄድ ይሆናል ማለት ነው። ለዚህ ቪዲዮ አዲስ የሆናችሁ ካላችሁ እንድታበረታቱ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ለብዙ ተደራሽ እንድታደርጉልን ከታላቅ አክብሮት ጋር እንጠይቃችኋለን። መልካም ቆይታላችሁ። ቀጥታ ወደሚጠይቀን ወይንም ወደ አልገባው ነገር እስቲ አንዳንድ ነገሮችን የሚለንን ነገር እንሰማና ለሱ ደግሞ መልስ እየሰጠን በጥያቄው መሰረት እንቀጥላለን ማለት ነው። አመሰግናለሁ ጋሹ። በእውነት ዛሬ ላይ አንተ ስላገኘው በጣም ደስ ብሎኛል። ለኔም ለሰዎቹም ይሄ ትልቅ እድል ነው፣ ትልቅ አጋጣሚ ነው። ይህ እድል ድጋሚ የሚሰጠኝ ከሆነ ሌላ የተለያዩ ቪዲዮዎች አንተ ጋር እየሰራን ለሰው ዘንድ እናደርሳለን። ሰው በጣም ተጠቃሚ ነው የሚሆነው። እንግዲህ ሰው እንደዚህ አይነት ቪዲዮ ሲከታተል አይደለ ጋሹ እንግዲህ የተለያየ የኤሌክትሪክ ችግር በቤቱ ውስጥ ሆኖ ይቀርፋል። እንግዲህ የባለሙያ ምክርና የባለሙያ ትምህርት ሰው መከታተል የሚችል ከሆነ ባለሙያ ቶሎ መድረስ ባይችል እንኳን በቤቱ ውስጥ ሆኖ ችግሩን መቅረፍና መፍታት ይችላል። ስለዚህ አንተን ስላገኘው ደስ ብሎኛል በእውነት በድጋሚ እና ጋሹ እንግዲህ ኤሌክትሪክ ምጣድ ውስጣዊና ውጫዊ ክፍሎች አሉ። እስቲ ስለ ኤሌክትሪክ ምጣድ ውስጣዊ ክፍል አብራርተህ ንገረን። እሺ፣ ውስጣዊ አካል ብለን የምንላቸው ኤሌክትሪክ ምጣዶች አራት ዋናው ነገር የኤሌክትሪክ ምጣዱ ነው። ምጣዱ ብዬላችሁ ሸክላው ከላይ ያለው ሸክላው ነው አንደኛ ደረጃ ላይ። በሁለተኛ ደረጃ ላይ የምንጠቀመው ሬዚስታንስ ነው። በሬዚስታንስ ደረጃ ብዙ አይነት ደረጃ አለ። እሱ ጠይቄ መሰረት ያው እየመለስኩላችሁ ሄዳሉ። ሬዚስታንስ ነው ሁለተኛው። ሶስተኛው ወራጅ ብለን የምንለው ነው። አራተኛው ፋይበር ግላስ ብለን የምንለው ነው። አምስተኛውና የመጨረሻው ጅፕሰም ብዬስላችሁ የኤሌክትሪክ ምጣዱ ላይ ሬዚስታንሱን ካስገባን በኋላ ወራጅ ከሬዚስታር ጋር ይዳቀላል። ወራጅ ከሬዚስታር ጋር ከተዳቀለ በኋላ ምጣዱ ላይ ሸክላው ላይ ይገባል፣ የተቦረቦረው ላይ ይገባል ማለት ነው። ያ ሬዚስታንስ ከገባ በኋላ በመጨረሻ ላይ ደግሞ ምናደርጋለን? ጅፕሰም እንቀበዋለን። የምንጠቀመው ጅፕሰም ያው እንደሚታወቀው ቤቴል ጅፕሰም ወይንም ለግድግዳ የምንጠቀመው ጅፕሰም ነው። እሱን በደንብ አድርገን እንቀበዋለን ማለት ነው። ስለዚህ ውስጣዊ አካል ላይ የሚገኘው የኤሌክትሪክ ኮምፖነንት ወይ ኤሌክትሪክ ምጣድ ላይ የሚገኝ ኮምፖነንቶች እነዚህ ናቸው። አመሰግናለሁ ወንድሜ ጋሹ፣ በእውነት ጥሩ አድርገህ መልሰልኛል። ሌላ ደግሞ ብዙ ጊዜ ኤሌክትሪክ ምጣድ ሲሰራ ኦር ሜንቴናንስ ስታደርግ ራስ አዲሱን ስትሰራ አይተው እንደሆነ በአሸዋ ይዘጋጃል ወይም በኮረኳንቼ በሚባለው ይሰራል። በፊትም አሁንም በተለያዩ ቦታ ሲሰራ ታያለ። ይህ ፋይበር ግላስ እና ውስጥ ላይ የሚገባው ውስጣዊ ክፍል ውስጥ ላይ ሲገባ አሸዋና ፋይበር ግላስ የሁለቱ ልዩነት ምንድን ነው? ሰው በአሸዋ ብቻ ቢጠቀምሳ ምን ችግር ይፈጠራል? በፋይበር ግላስ ብቻ ቢጠቀም ምን ጥቅም ይገኛል? እስቲ ይሄን አብራርተህ ንገረን። ኦኬ፣ አመሰግናለሁ። ሁለት ጥያቄዎች ናቸው። ሁለት ጥያቄዎች ማለት ስለ አሸዋና ወይም ስለ ጠጠሩና እንዲሁም ደግሞ ስለ ፋይበር ግላስ ወይንም ስለ ጥጡ ብሎ እያወራን ያለ ነው። ስለዚህ የጥጡ ዲስአድቫንቴጅ ምንድነው? አድቫንቴጁ ምንድነው? የጠጠሩ ወይንም የአሸዋው ዲስአድቫንቴጅ ምንድነው? እሱ አድቫንቴጁ ምንድነው የሚለውን ነገር ሰፋ አድርገን እናየዋለን። እሺ፣ በመጀመሪያ ጠጠሩ ላይ ስናይ በጠጠሩ ዙሪያ ላይ ያለው ነገር ምንድነው? እሱ ዲስአድቫንቴጁ። ከዲስአድቫንቴጁ ስንነሳ ብዙውን ጊዜ ምጣድ በምናንቀሳቀስበት ሰዓት
ከአንድ ስፍራ ወደ ሌላ ስፍራ በምናንቀሳቀስበት ሰዓት ይዘን በምንሄድበት ሰዓት ያ ፓርት ላይ ውስጥ ላይ የሚቀመጥ ያ ማለት እንትን ላይ ቦዲ ላይ የሚቀመጥ ነው። ያ ጠጠር ላይ የምናው ግር እንዳይላችሁ ቦዲ ላይ ውስጥ ላይ የሚቀመጥ ነው፣ ሸክላው ከመግባቱ በፊት ማለት ነው። ስለዚህ ያንኛው ወደ አንድ በኩል የባዘንበለና ያ ነገር በአንድ በኩል ደግሞ በጣም የመስማት ወይንም የመሞቅ ችግር ያስከትላል። በአንድ በኩል ደግሞ ያለ መስማት ችግር ያስከትላል። እንዴት ያስከትላል? በአንድ በኩል አሸዋው ሙሉ ለሙሉ ሲመጣና በአንድ በኩል ደግሞ ባዶ ሲሆን በዛ በኩል የመቀዝቀዝና በአንድ በኩል ደግሞ የመሞቅ ባህሪ ያመጣል። እሱ ነገር ዲስአድቫንቴጅ ብለን እንይዘዋለን። ስለምን? ስለ ጠጠሩ ለስናነሳ ማለት ነው። ሁለተኛ ደረጃ ላይ ደግሞ ምንድነው እሱ? ፋይበር ግላስ ነው። ፋይበር ግላስ ብለን የምንለው ምንድነው እሱ? አድቫንቴጁ ምንድነው እሱ? በዋናነት አድቫንቴጁ ያ ኤሌክትሪክ ምጣድ ኃይል ቆጣቢ ነው። 100% ኃይል ቆጣቢ ነው። እንዴት ነው እሱ ኃይል ቆጣቢ ሊያስብል የሚችለው? በኬሚካል ተነክሮ የሚወጣ ፋይበር ግላስ ብለን ስለምንለው በኬሚካል ተነክሮ ስለሚወጣ ያ ማለት ሙቀት እንዲሰጠው ቶሎ ቶሎ ምጣድ ላይ እንዲሞቅ ያ ማለት እንጀራ ቶሎ ቶሎ እንድናወጣው ቶሎ ቶሎ እንድንጋገርበት ያስኬዳል ማለት ነው። እንጀራ ቶሎ ቶሎ በምንጋገርበት ሰዓት ደግሞ መብራት ፍጆታው እንደዛው እየቀነሰልን ይሄዳል። ለዛም ነው መብራት ኃይል ቆጣቢ ነው ብለን የምንለው። ይህ ትልቁ የሆነ አድቫንቴጁ ነው። ዲስ አድቫንቴጁ ደግሞ ምንድነው እሱ? ፋይበር ግላስ በጣም አሳንሰን በትንሽዬ በምናደርግበት ሰዓት ቶሎ ያለመስማት፣ ቶሎ እንጀራ ያለመጋገር እናም ደግሞ እንትኑም ደግሞ እንደዛው ኮፍቱም እንደዚህ እየጨመረብን ይሄዳል ማለት ነው። ሰዓቱም እየጨመረ ይሄዳል። በምንጋግርበት ሰዓት እንጀራ የምናወጣበት ሰዓት እየጨመረ በሄደ ቁጥር ምን ይሆናል ማለት ነው? በዛ ላይ ኮፍቱም እየጨመረ ይሄዳል። ያን ለመቀነስ ትክክለኛ የሆነ ወጥ የሆነ ፋይበር ግላስ ማድረግ ይኖርብናል። ማሳነስ የለብንም፣ ማብዛትም የለብንም። ተመጣጣኝ የሆነ ፋይበር ግላስ ማድረግ አለብን። ይህን ምታል ወንድም። አመሰግናለሁ በእውነት ወንድማችን ጋሻው። እንግዲህ ኢትዮጵያ ውስጥ በጥናት እንዳየነው ከሆነ ኢትዮጵያ አሁን ላይ ያመረተች ያለችው የማብራት የፓወር መጠን 9 ጊጋባይት ደርሷል። እንግዲህ ለ120 ሚሊዮን ሕዝብ ተደራሽነት እያደረገች ነው ያለው። ግን ከብዙ ሀገራት ይልቅ የማብራት ፓወር አጠቃቀም ላይ በጣም ከፍተኛ የሆነ ችግር ኦር አቆጣጠር ያለው ኢትዮጵያ ናት። በጣም ከፍተኛ ጊጋባይት ቢኖራትም አሁንም በማብራት መቁጠር መቀነስ ያልቻለችው ኢትዮጵያ ናት። ይህም ደግሞ በቤታችን ውስጥ የሚገኘው ኤሌክትሪክ ምጣድ ከ170% ማብራት በመቁጠር ይታወቃል። ለዚህ ትልቁ አድቫንቴጅ ያለው እንግዲህ ፋይበር ግላስ ነው ብለህ አብራርተህ ነግረኛል። አመሰግናለሁ። ወንድሜ ጋሹ ጥሩ ነው፣ አመሰግናለሁ። ውስጥ ከሚገባው በፋይበር ግላስ እና ከሸክላው በተጨማሪ ለውስጣዊ ክፍል እንግዲህ ምጣድ ቶሎ እንዲሰማና እንዳይሰማ ተጨማሪ ሸክላው ላይና ሽቦ ላይ የሚደረግ ነገር አለ ወይስ የለም? እሺ አለ። ምንድነው እሱ? ቦሮቦሮ ላይ በስነፋ ካልተቦረበረ ለምሳሌ እዛ ሸክላው ላይ የሚገባው ሬዚስታንስ ነው። ሬዚስታንስ በሚገባበት ሰዓት ያ ሸክላው ራሱ ወጥ የሆነ ቦሮቦሮ ካልተቦረበረ አንዳንድ በኩል የመስማትና አንዳንድ በኩል ያለ መስማት ችግር ያመጣብናል። የመጀመሪያው ስቴፕ። ሌላው ደግሞ ያ እንደዛ እንዳይሰማና እንዲሰማ የሚያደርግበት ዋነኛው ምክንያቱ ሬዚስታንስ፣ ሁለት ሬዚስታንስ ነው የኤሌክትሪክ ምጣድ የምንጠቀመው። ሁለት ሬዚስታንስ ስንጠቀም አንዱ ሬዚስታንስ ፌል ሲያደርግ በአንዱ በኩል የመስማትና በአንዱ በኩል ያለ መስማት ችግር ያስከትላል። ስለዚህ ይህ የውስጣዊ አካል ስለሆነ ያንን ሶልቭ ማድረግ ይኖርብናል ማለት ነው። በተጨማሪ ሌላው ደግሞ ሬዚስታንስ ኦቨር ሲወጠር ወይንም ከሸክላው ከቦሮቦሮ ባሻገር ከሱ ውጪ በጣም ኦቨር ስንወጥረው ያ ነገር ምን ያስከትልብናል ማለት ነው? አንድ በኩል የመስማት ወይንም በጣም የመስማት ሁሉም ወደ በአንድ የመስማትና ያለ መስማት ችግር ያስከትልብናል። ያን ነገር መቅረፍ ይኖርብናል። ያን ሶልቭ ካደረግን ችግሩ ይቀጥላል እና አንድ ሰው ኤሌክትሪክ ምጣድ አንተ ሻጭም ሰሪም ሁሉም ስለሆንክ ልጠይቅ። አንድ ሰው ኤሌክትሪክ ምጣድ ገዝቶ ባይሰማ ያ ችግር ቢከሰት በቤቱ ውስጥ ምን ማድረግ አለበት? እሺ እንደዛ ከሆነ ባለሙያዎችም ነን። ወንድሜም ባለሙያ ነው፣ ሻጭም ነው። ኤሌክትሪክ ምጣዶችን፣ ስቶቮችን፣ ጠቅላላ ኤሌክትሪክ እቃዎችን የሚሸጥ ጀግና የሆነው ወንድማችን ነው። እኔም እንደዛው አድራሻ አለንና የተለያዩ ኤሌክትሪክ እቃዎች በምትፈልጉት ዲዛይን የሚሰራ ኤሌክትሪክ ስቶቭ ጀምሮ እስከ ኤሌክትሪክ ምጣድ ድረስ ያለውን ነገር በሙሉ እየሸጥን እያስረከብን እኛው ራሳችን ባለሙያው እኛው ራሳችን እየገጠምን ነው የምንገኘው።
አንድ ከስተመር እንደዛ ሲበላሽበት ውስጣዊ አካል ወንድሜ ጥያቄ እንደጠየቀኝ ውስጣዊ አካል ችግር በሚከሰተበት ሰዓት ያንን ማስተካከል ያለብን ባለሙያዎች ነን። ያ ማለት ባለሙያ ጋር ይደወልና ያ ባለሙያ ማስተካከል ያለበት ምክንያቱም ያ ግዴታ ይፈልጋል። ውጫዊ አካል ላይ ከሆነ ግን እዛው በቤቱ ሆነው ማስተካከል የሚችሉበት ቀላል መፍትሄ ስላለ ችግር በሚከሰትበት ሰዓት ራሱ ከስተመሩ ማስተካከል ይችላል። ውስጣዊ አካል ላይ ሲሆን ግን ያው ምጣድ ማውጣት ስለሚል በዛይነ መልክ ባለሙያ ሄዶ ማስተካከል ይኖርበታል። ይህን ይመስላል። አመሰግናለሁ ጋሻው። እስካሁን ድረስ ስንወያይ የነበርነው እንግዲህ የኤሌክትሪክ ምጣድ ውስጣዊ ክፍል ነው። አሁን የኤሌክትሪክ ምጣድ ውጫዊ ክፍል በደንብ አድርጌ አብራርቴ የምትነግርበት ታይም ነው። እስካሁን ድረስ ካወራነው በተጨማሪ እስቲ ስለ ውጫዊ ኤሌክትሪክ ምጣድ ክፍሎቹ እያንዳንዱ እየጠቀስክ አብራርቴ ችግራቸውም ደግሞ በዛው ልክ ሰው በየቤቱ ሆኖ እንዴት መፍታት እንደሚችል በደንብ አድርገህ እየነገርካቸው እስቲ ንገረኝ።